መልካም ዜና ህፃኑ ተገኝቷል። ሁላችሁም እንኳን ደስ አላችሁ። ኢትዮጵያና ኤርትራውያኖች ሁላችሁም ተጨንቃችኋልና ይሄንን ቪዲዮ ሼር ኮፒ ሪትዊት እያደረጋችሁ ኢትዮጵያ ከኢትዮጵያ ውጪ ደቡብ አፍሪካ ያላችሁ ሁሉ መስማት ስላለበት ሼር ኮፒ ሪትዊት እያደረጋችሁ ለሁሉ ኢትዮጵያ ነው የነወንዳት ቤት ዋማጨስ ኮነለ ለንዲቹነት ማጨሳኮ ለማንቹነት ማጨሳኮ ወራዲስቲ ማጨሳኮ ወፋኒ ማጨሳኮ ለባኒ ማጨሳኮ ኦይላኪን ምንማግ ሊራማ እና ሁሉ ሰው እንኳን ደስ አላችሁ ማለት ይፈልጋሉ። እናቴ ናት እያወራች ነበረችዋ። እኛ ብቻ እሷ ብቻ አይደለም እውነት ስለ ህፃኑ ያልተጨነቃ ኢትዮጵያና ያልተጨነቃ ሁሉ ሰው ተጨንቋል። እኔም ቤት ላይ ብዙ ጊዜ ጥያቄ ነበረበት። ሁላችሁም እንኳን ደስ አላችሁ ማለት ይፈልጋለሁ። ህፃኑ በፖሊስ እጅ አይ ቲንክ ከ6 ቀን በኋላ ነው መሰለ በፖሊስ እጅ ገብቷል። በማለዳ እውነት ልክ ከእንቅልፌ ሲነሳው መልካም ዜና ነው ሰሞት። እውነት ሳምንት ሁሉ እንደዚህ መልካም ዜና መስማት ይጀምር በጌታ በኢየሱስ። ሁሉ ሰው ተጨንቋል። በተለይም እንደዚህ በህፃናቶች ላይ እኛ ባለፈው 4 ሚሊዮን ስለተባለበት 4 ሚሊዮን ይቅርና በዚህ ሳለ 4 ሚሊዮን ማለት የደቡብ አፍሪካ 4 ሚሊዮን ራንድ ተጠይቋል ሲባል ሁላችሁም አዝነናል። ለምን ያው ህፃናቶች በ4 ሚሊዮን መጠየቅ ከጀመረው አንድ ታዲያ እንዴት ነው 4 ሚሊዮን ቀላል አይደለም። እና ሁሉም ተጨንቋል። እናትሽን ቤተሰቦች ብቻ ሳይሆን ኢትዮጵያ ሁላችሁም እንኳን ደስ አላችሁ ማለት ይፈልጋለሁ። ኮንግራ ሁላችሁም መልካም ነገር በኮሜንት ግለጹ። ሁላችሁም እንኳን ደስ አላችሁ ማለት ይፈልጋለሁ።